አሰላሙ አለይኩም ወራህመቱላሂ ወበረካቱ ዶቼ ይህን የመሰለ ሩዝ በካሮት አሰራር ነው ዛሬ የማሳያችሁ። እዚህ ጋር ካሮትና የተፈጨ ቲማቲም አለኝ። ዶሮውን ደግሞ ከሁለት አርጌ አጥቤ አዘጋጅቻለሁ። ሽንኩርቴን በትላልቁ እንደዚህ ከትፍ ያለው ማለት ነው። አንድ ደረቅ ሌሞን ጋር ዘይቱን አረኩኝና ሚክስ እያረኩ ነው እዚህ ጋር ዶሮውን ጨመርኩኝ። አሪፍና ቀለል ያለ ነው። እንደዚህ ሁል ጊዜ ማቁላላት እንደዚህ በቃ ቲማቲም እንትን ማለት መከሸል ለሰለቻችሁ ሰዎች አሪፍና እርድ ጨመርኩኝ። ለስለስ ያለ ካሮቱ ስላለ በቃ ለስለስ ያደርጋል። ለልጆቹ ራሱ ይወዱታል። ትላልቅም ለትንሽም ይሆናልና በጣም አሪፍ ነው። ያው ለሰለቸው ሰው እንዲህ ፈጠን ያለ አሪፍ ነው። ለኢትዮጵያም ይሆናል ያለ እንትን ማለት ነው። ዶሮ እንኳን ባይኖር በካሮቱ ብቻ በጣም አሪፍ ነው። ካሮቴን እዚህ ጋር ጨመርኩ። ሚክስ እና ወዶቼ ቪዲዮውን እስከ መጨረሻው እዩልኝ። ቲማቲሜን ጨመርኩኝ፣ ምክንያቱም እስከ መጨረሻው ስታውልኝ ሰዓት ይሰጠኛል በደንብ ማለት ነው። ስራ ላይ እንዲሆናችሁ ሁላችሁ እናውቃል፣ ግን አስከፍታችሁ አስቀምጦት ማለት ነው። በራሱ ጊዜ ይዘጋል። ማጅ ጨመርኩኝ፣ ውሃዬን ጨመርኩኝ። ጨምር ረጋችሁ መተው ነው በቃ። እናንተ እስከ 45 ደቂቃ ስራችሁን ትሰራላችሁ። እሱ ይበስላል። ከዛ በኋላ የሚቀጥለውን አብረን እናያለን። አሪፍ ምሳ ነው። ካሮት ደግሞ እንደዚህ ቆራርጬ በትንሽ ዘይት ጠበስ ጠበስ አድርገዋለሁ። ከላይ የማረገው ማለት ነው። ሩዜን እዚህ ጋር ጥቤ በጨውና በውሃ ዘፍዝፌዋለሁኝ ማለት ነው። እየበሰለ ነው። እንትናችን አውጥቼ ሩዜን ጨመርኩ። ስጋውን አውጥቼ በፓፕሪካና በፍልፍል አስወጥ በዘይት ዘይቱን አድርጌ እንደዚህ አድርጌዋለሁ። ፍሩን ውስጥ አስገባዋለሁ ማለት ነው። ከዛ በኋላ ካሮትን እየጠበስኩ ነው እዚህ እንደዚህ አድርገን ከጨረስን በኋላ ሩዛችን በሰለ። ይሄን ይመስላል ዶሮ ሳይጨመር ማለት ነው። ከዶሮ ጋር ሲሆን ደግሞ የበለጠ ያምራል። ከዛም እንደዚህ ደረሷል። ዋው የሆነ ምሳ ነው። ያን ያህል ቀለል ያለ ማለት ነው። ለመስራትም ጊዜም የሚቆጥብ። ከዛ ለአሱር ደግሞ ዶናት ልሰራ ነው። እዛው አብሬ እየሰራሁ ነበር፣ እያዘገጃቸው ነበር አንድ ላይ እዚህ ጋር ለልጆቹ ማለት ነው። ዶናት ይወዳሉና በዛውም ላሳያችሁ ብዬ ቪዲዮውን መሳያን እንደጨረስኩ ወዲያው ነበርና ይቅርታ ያልኩት። ይሄን የመሰለ ዶናት እየሰራሁ ነው። እዚህ ጋር ትንሽ ዱቄት አድርጌያለሁ። እኔ አልሰፋፍርም፣ ዝም ብዬ በግምት ነው የማደርገው። ለብ ያለ ውሃ አድርጌያለሁ። ዝባዲና ቤኪንግ ፓውደር፣ ዘይት፣ 2 እንቁላል እና እርሾ ማለት ነው የምጠቀመው። ያው ጨው የማይቀረው ይሄን ይመስላል። እንግዲህ ወደ አቦካኩ እንሄዳለን። በሳይን እየሰራሁ በጎን ነው የሰራሁት ማለት ነው። ለአሱር ላይ ለልጆች የሚበሉት ከወናቱ እንደዚህ ግዴታ ሁሉም ነገር ይኑር አይባልም። ባለው ነው የምሰራው። ምንም ነገር እንትን እቅድ አላወጣም። ይሄ ከሌለ ይሄ ካለ አለለም። ዝም ብዬ ባገኘሁት ነገር እሰራለሁ። አሪፍ ይሆናል። አለመጨነቅ ነው። ዝም ብላችሁ መስራት ነው። እዚህ ጋር 2 ማንኪያ እርጎ አረኩኝ። ዘይት ትንሽ አረኩኝ። መጨረሻም ላይ ትንሽ ስለማረግ ማለት ነው። እዚህ ጋር ደግሞ ቤኪንግ ፓውደር ያረኩ ነው። በነገራችን ላይ ኢትዮጵያ በጣም ውድ ነው። እዚህ ግን ዝቀዋል። ካሜራ አረኩ። አንድ ማንኪያና ትንሽ እንዳያለ አረኩኝ። እዚህ ጋር ደግሞ ጨው እያረኩ ነው።
አረ በቃ አበዛሁት፣ ደረገምኩት። ይሄን ጨው ግን አሪፍ ነው። ለብ ያለ ውሃ ነው እዚህ ያዘጋጀሁት። ከዚህ በኋላ እንግዲህ ወደ ማብካት እንሄዳለን። ግን ያደክማል ልጆቼ፣ ቪዲዮ እየቀረጹ መስራት ምናምን ቢስሚላ በጣም ነው የሚያደክመው። እዚህ ጋር በደንብ አንድ 10 ደቂቃ እሽት ካረኩት በኋላ እንግዲህ እንደዚህ ይመስላል። ለአንድ ሰዓት አስቀምጠዋለሁ ማለት ነው። ከዛ ትንሽ ቆይት ብዬ ደግሞ በደንብ አሸዋለሁ እንደዚህ። የሚገርመው እኮ ባይታሽም ይበሉታል፣ ግን ለምዶብናል። እንደዚህ አድርጌ ለአንድ ሰዓት ተዋለሁ ማለት ነው። ከአንድ ሰዓት በኋላ ይሄን ይመስላል የዶናቴ ያቦካሁት ማለት ነው። ልስልስ ያለ ነው እውነት፣ በማሽን የተቦካ ነው የሚመስለው። ከዛው እንዳምጣለን። እዚህ ጋር ያው ልጅ ያላችሁ ልጆች ታውቁታላችሁ፣ ይወዱታል ልጆቹ ምናምን። እንደዚህ ካዘገጃጀው በኋላ ቅርጽ አወጣሁለት። ደክሞኛል ግን አሪፍ ነው። ማታ ደግሜ አሱር ከምሰራ በአንድ እግር መሳያ ጋር ጭርስርስ አድርጎ ቁጭ እዚህ ጋር እየጠበስኩኝ ነው። ይሄን ይመስላል። በአንድ እጅ ስለሆነ ማለት ነው። በጣም ነው የሚያደክመው። ግን ሼር አድርጉልኝ፣ ላይክ አድርጉልኝ፣ ኮሜንት አድርጉ። ይሄው በአንድ እጅ ይዤ በአንድ እጅ ነው የማደርገው። ጎበዝ ነኝ፣ ጎበዝ ነኝ፣ ጎበዝ ነኝ። ለራስ ሲቆርሶ ያሳንሱ እንደሚባለው ማለት ነው። ቆይ እኔ ግን ምን ቅብጥ አድርጎኝ ነው ዩቲዩብ ከፍታለሁ ብዬ የጀመርኩት? እንዴ በጣም ነው የሚያደክመው። ደግሞ የሆነ ነገር ከጀመርኩ መተው ስለማልፈልግ በቃ መጋተር ነው። ይሄ በጣም ነው የሚጣፍጠው በነገራችን ላይ ዶናት፣ እውነት ሞክሩት። ብዙ አይነት የሚጨምሩ አሉ፣ ክሬሞች ወይም ደግሞ በጣም እንዲነፋ የሚያደርጉ አሉ። ያው እኛ ልጆቹ ስለሆነ ሴትዮዋ ብዙ እንትን እንዲገባ ኬሚካል ነገር እንዲገባ ስለማትፈልግ እንደሚፈልጉት አድርጌ የምሰራው ማለት ነው። ይህን ይመስላል እንግዲህ እያወጣጣን እጅጋ እያረግን ነው ዘይቱ እንዲያጠለው ማለት ነው። ስኳር፣ የተፈጨ ስኳር ነው የማረግበት። ክሬሙ ይሄ የሚበጠበጠው ምናምን አይፈልጉም። በደረቁ እንደዛ ማረገው። እንደገና ካላችሁ ደግሞ ሰላም አድርጉበት የሚፈቀር ከሆነ ለልጆቻችሁ። ይሄን ይመስላል። ሹራይኩም ቤተሰብ እንዴት አያችሁት? ምሳዬንም ለአሱሩ ያዘጋጀሁትንም ኮሜንት አድርጉልኝ ሹዶች። ባይ ባይ። መልካም ውሎ